ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችም የትምህርት አማራጮች እያስተማርን እንገኛለን። ቻናላችን አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ አድርጉ። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለላችሁ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎችም የትምህርት አማራጮች እየሰጠን እንገኛለን። በዛሬው ቪዲዮአችን አማርኛ በሰ ቤተሰብ ቃላትን ምስረታ የሚሉ ይዘንላችሁ መጥተናል። ይህንን አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። በመጀመሪያ ከሰ እስከ ሶ ያሉትን ፊደሎች ወይም ያሉትን ድምጾች እንቆጥራቸዋለን ማለት ነው። ሰ ሱ ሲ ሳ ሴ ስ ሶ። አሁን ደግሞ ከታች ወደ ላይ እንቆጥራቸዋለን። ከታች ወደ ላይ እንቁጠራቸው። ሶ ስ ሴ ሳ ሲ ሱ ሰ። አሁን በእነዚህ ሁሉ በሰባቱን ድምጽ ቃላቶችን መስርተናል። እነሱን እናያቸው ማለት ነው። አሁን በመጀመሪያዋ ድምጽ በሰ የመሰረትነውን እንየው እስኪ። ሰ መረ ሰመረ። ሁሎችም የመጀመሪያ ድምጽ ናቸው። ይችም የመጀመሪያዋ ድምጽ ናት። ረም የረ የመጀመሪያዋ ድምጽ ናት። በአንድ ላይ ሰመረ የሚሉ ሰጠናል ማለት ነው። ቀጣይ ስንሄድ ደግሞ ሰላም ይላል። ሰላም ላ የለቤተሰብ የአራተኛዋ ናት። ም የመቤተሰብ የስድስተኛዋ ናት። በአንድ ላይ ሰላም የሚል ሰጥቶናል ማለት ነው። ቀጣይ ደግሞ ሰየመ ይላል። ሰየመ ሁሎችም የመጀመሪያ ድምጽ ናቸው ማለት ነው። የቤተሰብ የመጀመሪያዋ ናት። መም የመቤተሰብ የመጀመሪያዋ ናት። በአንድ ላይ ሰየመ የሚል መስርቶልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ሁለተኛዋ ድምጽ ወደሱ እንሄዳለን። ሱዳን ሱዳን። ዳ የደ ቤተሰብ የአራተኛዋ፣ ን የነ ቤተሰብ የስድስተኛዋ፣ በአንድ ላይ ሱዳን ይላል ማለት ነው። ሱዳን። ቀጣይ ደግሞ ሱፍ ይላል። ሱፍ ፍ የፈ ቤተሰብ የስድስተኛዋ፣ ሱፍ። ቀጣይ ደግሞ ሱስ ይላል። ሁሎችም የሰ ቤተሰቦች ሱ ይችኛዋ ናት። ስ ደግሞ ይችኛዋ ናት። በአንድ ላይ ሱስ ይላል ማለት ነው። ሱስ ይላል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ሶስተኛዋ ድምጽ ወደ ሲ እንሄዳለን። እነሱን የምናያቸው ሲዳማ። ዳ የደ ቤተሰብ የአራተኛዋ፣ ማን በተመሳሳይ የመ ቤተሰብ የአራተኛዋ ናት ማለት ነው። በአንድ ላይ ሲዳማ ይላል ማለት ነው። ቀጣይ ደግሞ ሲጋራ ይላል። ጋ የገ ቤተሰብ የአራተኛዋ ናት። ራም የረ ቤተሰብ የአራተኛዋ ናት። ሁሎችም የአራተኛ ናቸው እነዚህ ሁለቶች። ሲጋራ ይላል ማለት ነው። ሲጋራ። ቀጣይ ደግሞ ሲኦል ይላል። ሲኦል ኦ የአ ቤተሰብ የሰባተኛዋ ናት። ል የለ ቤተሰብ የስድስተኛዋ ናት። በአንድ ላይ ሲኦል ሚል መስርቶልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ አራተኛዋ ድምጽ ማለት ነው። በአራተኛዋ ድምጽ ደግሞ ሳጥን ይላል። ጥ የጠ ቤተሰብ የስድስተኛዋ፣ ን የነ ቤተሰብ የስድስተኛዋ፣ በአንድ ላይ ሳጥን ይላል ማለት ነው። ቀጣይ ደግሞ ሳምባ ይላል። ሳምባ ይችም የመቤተሰብ የስድስተኛዋ ናት። ባ የበቤተሰብ የአራተኛዋ ናት። ሳምባ ሚል መስርቶልናል ማለት ነው። ቀጣይ ደግሞ ሳሙና ይላል። ሳሙና ይችሙ የመቤተሰብ የሁለተኛዋ ናት። ይችና ደግሞ
የነ ቤተሰብ የአራተኛዋ ናት ማለት ነው። በአንድ ላይ ሳሙና ይላል ማለት ነው። ቀጣይ ደግሞ ወደ ሴ ወደ ስንተኛዋ ድምጽ? ወደ አምስተኛዋ ማለት ወደ አምስተኛዋ። እዚህ ጋር ደግሞ ስናያቸው ሴቶች ይላል። ሴቶች ቶ የተ ቤተሰብ የሰባተኛዋ፣ ቺ ደግሞ የቸ ቤተሰብ የስድስተኛዋ፣ በአንድ ላይ ሴቶች የሚል መስርቶልናል ማለት ነው። ቀጣይ ደግሞ ሴረኛ ይላል። ሴረኛ ረ የረ ቤተሰብ የመጀመሪያዋ ናት። እኛ የኛ ቤተሰብ የአራተኛዋ ናት። በአንድ ላይ ሴረኛ የሚል መስርቶልናል ማለት ነው። ቀጣይ ደግሞ ሴት ይላል። ሴት ይላል። ት የተ ቤተሰብ የስድስተኛዋ ናት። ሴት ሴት። ቀጣይ ደግሞ ወደ ስድስተኛዋ ድምጽ ወደ ስ እንሄዳለን። እነዚህም ደግሞ ስሜት ይላል። ስሜት ሜ የመ ቤተሰብ የአምስተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት። በአንድ ላይ ስሜት ሚል መስርቶልናል ማለት ነው። ስሜት ሚል መስርቶልናል። ቀጣይ ደግሞ ስራ ይላል። ስራ ረ የረ ቤተሰብ የአራተኛዋ ናት። ስራ ስራ ይላል ማለት ነው። ቀጣይ ደግሞ ስራዬ ይላል። ራ እዚህ ጋር እንደምታዩት የአራተኛዋ ናት ብያችኋለሁ። እዚህ ጋርም የአራተኛዋ ናት። የ ደግሞ የቤተሰብ የመጀመሪያዋ ናት ማለት ነው። ስራዬ ይላል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ መጨረሻው ድምጽ ወደ ሶ ወደ ሶ ስንሄድ ደግሞ ሶስት ይላል። ሶስት ይላል። እነዚህ ሁለቶች ሶስት የሰ ቤተሰቦች ናቸው ሁሎችም። ት ደግሞ የተ ቤተሰብ የስድስተኛዋ ናት። በአንድ ላይ ሶስት የሚል ቃላትን ይመሰርቱልናል ማለት ነው። ቀጣይ ደግሞ ሶማሌ ይላል። ሶማሌ ማ የመ ቤተሰብ የአራተኛዋ ናት። ሌ የለ ቤተሰብ የአምስተኛዋ ናት። በአንድ ላይ ሶማሌ የሚል ቃል ይመሰርትልናል። ይህ መጨረሻው ደግሞ ሶሻል ይላል። ሶሻል ሻ የሸ ቤተሰብ የስንተኛዋ ናት ማለት ነው? የአራተኛዋ። ል ደግሞ የስንተኛዋ ናት ማለት ነው? የስድስተኛዋ ድምጽ። ስለዚህ ሶሻል የሚል ይሰጠናል ማለት ነው። የዛሬው ቪዲዮአችን እንግዲህ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ።